በጨነቀኝ ቁጥር የሚደርሱልኝ እሳቸው ናቸው። ችግሬን እንደቀረበ ጎረቤት ሳይሆን እንደ ቤተሰብ ቀርበው የሚፈቱልኝ አባቴ ናቸው። እግዚአብሔር ይጠብቅልን፣ ይከፈት በሉ። ይህንን ስጦታም የሰጠ አዳንውት ፈውስና ጸሎቱ ቃሉ የተሰማ ወንጌል የሰበከ በገጠር ከተማ ጻድቁ አባታችን አቡነ ተክለ ሃይማኖት ይስጥልን። እዚህ ላይ እንደምታዩቸው በቀኝና በግራ ማንና ማን ያሉት አቡነ ተክለ ሃይማኖትና ቅዱስ ቂርቆስ ናቸው እና አቡነ ተክለ ሃይማኖት የኔ የግል ሕይወቴ መሪ ናቸው። በዚህ ምክንያት ቂርቆስ ደግሞ የማገለግለው ገዳም ነው እና ሁለቱ ስዕሎች የተቀመጡበት ምክንያት በሄድኩበት ሁሉ የአቡነ ተክለ ሃይማኖት እጅ አብሮ አለ እና ለዚያ ነው በሄድኩበት አዲስ አበባም አሐቲ ድንግል መጽሐፍን ሳስመርቅ አብሮ ስዕላቸው የተሰቀለው የአቡነ ተክለ ሃይማኖት ነበርና ይህንን ልቤን ያወቀ ወንድም ነው ያመጣው ማለት ነው። ቡሩክ ተክለ ሃይማኖት ይስጥልኝ፣ ቅዱስ ቂርቆስ ይክፈልልኝ። በዚያው ወለተ ሕይወት የምትባል እህታችን ይህንን የብር መስቀል በዛሬው ዕለት ሰጥታኛለች። መርቁልኝ። በመድኃኔዓለም ቀን የብር መስቀል ተቀብያለሁ። እግዚአብሔር ይስጥልኝ። የአዲስ አበባ ጽዮን እግዚአብሔር እናቱ ማኅፀነ ብሩክ ወለደች ኮከብን ሲኦልን የሚያውቅ አረሳት ኢትዮጵያ በዕርፈ መስቀል